እግዚኦ ማረና ክርስቶስ እግዚኦ ማረና እግዚኦ ማረን ክርስቶስ እግዚኦ ንስሐን የምትቀበል ጌታ ኢየሱስ ክርስቶስ የኔንና የሕዝቡን ኃጢአት ስናውቅ በድፍረት ሳናውቅ በስህተት የሰራነውን ኃጢአታችንን ይቅር በለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችን ከልብ እናመሰግናለን። በመቀጠል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና አስተምህሮ በሚፈቅደው መልኩ ወደዚህ መጥተው ለመላው ዓለም ይጸልዩልናል። ወደዚህ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያናምን ብለናል። ለእውነቱ ያ ይበቃል ብዬ ነው። ህዝቦት በጉጉት ይጠብቃል። የእነሱ ጸሎት አንድ አይነት ነው ድምጻችን ይላሉ። ቢሆንም እንደ መርሃ ግብሩ መሰረት ስለ ይህ አሁን መሽም ዱዓ ነው። የዛሬ ዱዓ አላደርግም ብዬ ተውኩት። ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያናምን ብለናል። ኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያናምን ብለናል። የኮሮና ቫይረስ እንዲወገድልን የበላይ አባቶቻችን ከፍተኛ የመንግስት ኃላፊዎችንም ጭምር ጥሪ አቅርበው ትላንትና መጋቢት 27 2012 ዓ.ም በይፋ ማወጃቸው ይታወቃል። ዛሬ ከዚህ ሰዓት ከዚህ ደቂቃ ጀምሮ መላው የሀገራችን ህዝቦች መላው ኢትዮጵያውያንና ትውልደ ኢትዮጵያውያን በሀገር ውስጥም በውጭም የሚኖሩ ይችን ሰዓት በጉጉት እየጠበቁ እንደሆነ እንረዳለን። ይቺ ሰዓት ለኛ አስፈላጊ ሰዓታችን ስለሆነች በዚህ ሰዓት ላይ በየቤቱ ሁሉም ቆሞ ለጸሎት እየጠበቀ ነው። የመጀመሪያውን የማስጀመሪያ ጸሎት የሚመሩልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ናቸው። ብፁዕ አቡነ ናትናኤል ወደዚህ መጥተው በተሰጣቸው ደቂቃ ጸሎቱን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብ መሰረት ያስጀምራሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ የፍጥረት ሁሉ ጌታ ባሪያም ቅዱስ 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 ተብለህ የምትመሰገን ቸሩ እግዚአብሔር አምላካችን ሆይ እስከዚች ሰዓት ጠብቀህ ተንከባክበህ ከክፉ ነገር ሁሉ ሰውረህ ስላደረስከን እናመሰግናለን። ቅዱስ አምላክ ሆይ እንደ ቸርነት መጠን ማረን፣ በደላችንን አታስብብን፣ ይቅርታህም ፈጥኖ ይደረግልን። አቤቱ ቅዱስ አምላክ ሆይ የፍጥረት ሁሉ ጌታ ሀገራችን ኢትዮጵያን በቸርነትህ በምሕረትህ አስባት። በዚህ ሰዓት በህመም በፍርሃት በጭንቀት ያሉ የሰው ልጆችን ሁሉ በምሕረትህ አስባቸው። ይህን መቅሰፍት ይህን መዓት ከዓለማችን አስወግድልን፣ አርቅልን። አባታችን ሆይ ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ። መንግስት ትምጣ ማለት የመጀመሪያው ትርጉሙ ጌትነትህ ይገለጽልን ማለት ነው። ጌትነትህ ምን ይበል ይገለጥልን ብላችሁ ለምን እኔም ጌትነቴን እገልጥላችኋለሁ። አሁን ብዙ ሰዎች የተሰናከሉበት ጉዳይ የጌታችን የኢየሱስ ክርስቶስ ጌትነት ባለማወቃቸው እንዲህ ይላል፣ ብእፁ ዘተአቅፈ በእኔ የማይሰናከል ሰው ንዑድ ክቡል ነው ብሎ በእኔ የማይሰናከል ሰው ብፁዕ ነው። እንዲህ ያለ ማነው? ጌታችን ኢየሱስ ክርስቶስ። በእኔ ያልተሰናከለ ሰው ብፁዕ ነው። ምክንያቱም ኢየሱስ ክርስቶስ በዚች ዓለም ላይ ሲኖር ሰዎች ብዙ የተሰናከሉበት ጉዳይ ነው። አንደኛ እንዴት አምላክ ሰው ይሆናል፣ ሁለተኛ በተናገረው ንግግር፣ ሶስተኛ በሰለው ስራ በእርዳታ የተሰናከሉ ሰዎች እንዴት አምላክ አጭር ቁመት ጠባብ ደረት ይኖራል፣ የሚለካ የሚመጠን ውፍረት ቅጥራት ርዝመት እንዴት ይኖራል፣ እንዴት አምላክ ይዳሰሳል ይላሉ። አሁን ለዚህ መልሱ ምንድነው? ራሱ ቅዱስ ገብርኤል የተናገረው መልስ ነው። ለእግዚአብሔር የሚሳነው ነገር የለም። ከዚህ ቀጥሎ መቅሰፍት እንዲሁም ቸነፈር በመጣ ጊዜ ቤተ ክርስቲያናችን ከምትጸለያቸው ጸሎቶች መካከል ምህላ እናደርሳለን።
ቀጥታ አሁን ወደ ጸሎቱ እንገባለን። ክርስቶስ እግዚኦ መሐረነ ክርስቶስ ቅዱስ አምላክ ሆይ እናመሰግናለን። ይቅር ባይ ደግ ሩሩህ አምላክ ሆይ ሕዝባችንን ከቸነፈር ከመዓት ከቁጣ ጠብቅ። በዓለም ላይ በጭንቀት በሐዘን በሕማም ላይ ያሉትን ሁሉ በቸርነት አንተ ጎብኛቸው። ይህን መቅሰፍት ይህን መዓት ከዓለማችን አርቅልን። አባታችን ሆይ ብለን እንለምናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ኩኑ ፍትዋነ ወንሷነ ይረሴነ ይረሴክም ድለዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ እንበል። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል። ንስሐን የምትቀበል ጌታ ኢየሱስ ክርስቶስ የኔንና የሕዝቡን ኃጢአት ስናውቅ በድፍረት ሳናውቅ በስህተት የሠራነውን ኃጢአታችንን ይቅር በለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችን ከልብ እናመሰግናለን። በመቀጠል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእስልምና አስተምህሮ በሚፈቅደው መልኩ በክቡር ተቀዳሚ ዶክተር ሙፍቲ ሀጂ ዑመር ድሪስ የኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ፕሬዝደንትና የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ እንዲሁም ምክትላቸው ክቡር ዶክተር ጄላን ሼህ ወደዚህ መጥተው ዱዓይ ጸሎት ለሕዝባቸው ለወገናቸው ለመላው ዓለም ይጸልዩልናል። ወደዚህ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያናምን ብለናል። ለእውነቱ ያ ይበቃል ብዬ ነው። ሕዝቦት በጉጉት ይጠብቃል። የእነሱ ጸሎት አንድ አይነት ነው ድምጻችን ይላሉ። ቢሆንም እንደ መርሃ ግብሩ መሰረት ጸሎቶትን ልመናዎትን ይፈልጋል እና ተቀዳሚ ክቡር ዶክተር እንዲሁም ክቡር ዶክተር ጄላን በጋራ ወደዚህ ይምጡና ዱዓ ያድርጉ። ማይክል ዘይምት ጸሎት ምናልባች ዱዓ አላረግም ስላልኩ ልባችሁ ወደ ሌላ እንዳይሄድ እኛ እንደ እስልምና ሃይማኖት አንድ ሰው ዱዓ ሲያደርግ ሌላው አሚን ካለ በአጠቃላይ ሁሉም ዱዓ እንዳረገ ይቆጠራል። ለእውነቱ ያ ይበቃል ብዬ ነው። በሁለተኛ ደረጃ የዛሬው ዱዓ ደግሞ ትንሽ ለወጥ ያለ ነው። ተስተዛሬው ለወጥ ያለ ፕሮግራም ስለሆነ ቀድሞ ስላላወቅነው ፕሮግራሙ ጋር አንድ ሆኖ መሄድ ችግር ያመጣል ብዬ ነው። ሌላ ምክንያት የለውም። ቀድሞ ስላላወቅነው ፕሮግራሙን ትላንትና የበላይ አባቶቻችን በይፋ ማወጃቸው ይታወቃል። ዛሬ በዚህ ሰዓት ላይ በየቤቱ ሁሉም ቆሞ ለጸሎት እየጠበቀ ነው። ቀድሞ ስላላወቅነው ፕሮግራሙ ጋር አንድ ሆኖ መሄድ ችግር ያመጣል ብዬ ነው። ሌላ ምክንያት የለውም። ስለዚህ አሁን መቼም ዱዓ ነው። ስለዚህ እኔ ዛሬ ዱዓ አላደርግም ብዬ ታውቁት። ለእውነቱ ወንድሞቻችን የኦርቶዶክስ አባቶች በሰፊው አድርገዋል። ወገባችን ሲንቀጠቀጥ ቁመን ያናምን ብለናል። ያ ይበቃል መስሎኝ ነው። ደግሞ እንግዲህ አድርጉት አላችሁ። ሀገራችንን አማን አላህ ያርግልን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
አባቶችን ከልብ እናመሰግናለን።